በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እዚህ ያደረሰን ቅዱስ እግዚአብሔር ስለ ቸርነቱ በልባችን አስበን በአንደበታችን ተናግረን ስለምናፈጽመው ዘላለማዊ ምሕረቱ ዛሬም ዘወትርም የዘላለም ክብር ምስጋና ይድረሰው። ለአባቶች ካህናት፣ መምህራን፣ ዲያቆናት እዚህ ቅዱስ ስፍራ ያላችሁ አባቶች፣ እናቶች፣ እህቶቻችን፣ ወንድሞቻችን እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ተመስገን እንድንለው በቤቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። አቡዬ ይገብር እስከ ጊዜ ዋዳይ ይገብር፣ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ። አንደኛ ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ያለው ሰዓቱ እየረፈደ ነው። ሌላ ጥሪ ያለባችሁ ጥቂት እንማማራለን። የጥበብ ባለቤት እግዚአብሔር ከሁላችንም ጋር ይሁን። ዛሬ በዓለ ቅድስት ሥላሴ ነው። የአብ የወልድ የመንፈስ ቅዱስ በዓል የሥላሴ በዓል ነው። የሥላሴ በዓል ዘወትር ነው። በተለየ እግዚአብሔር ተአምራት ያደረገበት በቀናት እርሱ ተገልጦ ስራ የሰራባቸው ለሰው የተገለጠበት ስለሆነ ነው እንጂ እግዚአብሔር ዘወትር ይከብራል። በየዕለቱ፣ በየሰዓቱ፣ በየደቂቃው እኛም ዘወትር እናስበዋለን። እርሱም ደግሞ ስራውን አያቋርጥም። የእረኝነቱ ስራ፣ የመጋቢነቱ ስራ፣ የአባትነቱ ስራ ዘወትር አይቋረጥም። ዓለማት ሕይወታቸው እግዚአብሔር ነው። የዓለማት ዓለምን ሥላሴ ናቸው። ደራሲ ዓለማት ዓለም ሥላሴ ዘአልክሙ ዓለም፣ ለእናንተ ዓለም የሌላችሁ የዓለማት ስሉስ ቅዱስ ናችሁ ይላል እና የዓለም ማረፊያው የዓለም ሀገሩ ርስቱ ጉልቱ ሥላሴ ናቸው። እና ጥቂት እንማማራለን። የእኛ ሃይማኖታችን በአብ በወልድ በመንፈስ ቅዱስ አንድነት ሦስትነት ማመን። ይሄ ማለት የሰው ልቡና የሰው እውቀት የፈጠረው ሳይሆን እግዚአብሔር ለሰው ልጆች የገለጠው ሃይማኖት ነው። እግዚአብሔር ለሰው ልጆች የገለጠው የሰጠው ማለት ነው እና በአብ በወልድ በመንፈስ ቅዱስ አንድነት ሦስትነት እናምናለን። እግዚአብሔር በገለጠው ለአባቶቻችን በሰጠው ማለት ነው። ሌላው ከሦስቱ አካላት አንዱ አካል ወልድ ወደዚህ ዓለም መምጣቱን እናምናለን። መምጣቱ የፀሐይ ብርሃን ከክበቡ ሳይለይ ወደዚህ ዓለም መጥቶ እንደሚያበራ ቃለ አብ ቃለ መንፈስ ቅዱስ ወልድ ከአብ ከመንፈስ ቅዱስ አንድነት ሳይለይ ወደዚህ ዓለም መጥቶ ዓለምን ማዳኑን እናምናለን። በዚህ ርኩሰት አደብ በሞላበት ዓለም ወልድ ቢገለጥም ንጹሐ ባሕርይ የሆነው ለዘላለም ይኖራል። ፀሐይ ብርሃኗ ከቆሻሻ መሬት ብታርፍ የፀሐይ ብርሃን አትቆሽሽም። የፀሐይ ብርሃን አትቆሽሽም። ብርሃንም ከክበበ ፀሐይ ከሙቀቱ አይለይም እና ሥላሴን ስናምን እንደዚያ ነው። በዚህ በወንጌል ዛሬ በተነበበው ሁለት አበይት ነገሮች አሉ። ዛሬ ሰንበቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራውን የማዳን ስራውን ስም አድርጎ ይኖራል። ጌታችን ቅዱሳን አባቶቻችንን አስነስቶ ያንዳንዱ ዕለታት ያንዳንዱ ጊዜያት የእግዚአብሔር ማዳን እንዲነገርባቸው ተደርጓል ማለት ነው እንጂ ዛሬ የመጻጉዕ ቀን ላንተና ሳምንት የምኩራብ ቀን ማለት አይደለም። እግዚአብሔር ያደረገውን ስራ የማዳኑን፣ የፈጣሪነቱን፣ የአምላክነቱን፣ የመጋቢነቱን ነገር ዘወትር እንነጋገራለን። ቤተ ክርስቲያን ወደዚህ ልጆች ስንሰበሰብ የእግዚአብሔርን ማዳን ዘወትር ለመነጋገር ነው።
ዳዊት ወተዚያነው ዕለት ዕለት አድኅኖቶ የእግዚአብሔርን ማዳን በየዕለቱ ተነጋገሩ ይላል። አንደኛው እሱ ነው። ሁለተኛ በማዳኑ አምነን የልባችንን ፍላጎት ለእግዚአብሔር እንነግራለን፣ እሱ ደግሞ ያደርግልናል ማለት ነው እና ዛሬ በቤተ ክርስቲያን የሚነበበው ወንጌል ይሰበከው ትምህርት ቅዳሴው እያንዳንዱ የእግዚአብሔርን ማዳን በእኛ ነፍስ ለማሳደር ነው እና ጌታ ብዙ ተአምራትን አድርጓል። ተሰፍረው ተቆጥረው አያልቁም፣ ከሕሊናም በላይ ናቸው። ዛሬ እንደሰማነው በቅዳሴ አንድ የታመመ ሰው ማዳኑን ያችን አንስተን በቅዳሴ መካከል ሰምተናል። ወንጌል አባቶቻችን ሐዋርያት የጻፉትን እና በዚያ አንደኛ የአብ የወልድ የመንፈስ ቅዱስ አንድነት እግዚአብሔር ወልድ ከአብ ሳይለይ ስራውን እንደሚሰራ እግዚአብሔር ወልድ ክርስቶስ በአብ ጌትነት በእርሱ ስልጣን ክብር አንዲት በሆነች ፈቃዱና ኃይሉ ስልጣኑ ማዳኑን እንደፈጸመ ይናገራል። ሁለተኛ ወልድ በስጋ ተገልጦ የማዳኑን ስራ ሰርቶ በአንጻሩ ደግሞ ያልገባቸው አይሁድ ነበሩና ለእነሱ ለማስረዳት ብዙ አስተምሯል። እግዚአብሔር በተለያዩ ነገሮች ያስተምራል። በታመሙ ሰዎች ያስተምራል፣ በሞቱ ሰዎች ያስተምራል፣ የተቸገሩ ሰዎች ምክንያት አድርጎ ያስተምራል። እንደ አይሁድ ተሰብስበው ስለነበረ ኢየሩሳሌም ነው። እንግዲህ ኢየሩሳሌም የምታውቁ በኢየሩሳሌም ሰማያዊ ክፍል ማነው ሰሜናዊ ክፍል ቤተሳይዳ የምትባል አንዲት መጠመቂያ ነበረች ነው የሚለው ማቴዎስ ዮሐንስ 5። ያቺ ክፍል 5 መመላለሻዎች ያሏት 5 እርከኖች ያሏት ናት እና በበዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደ። እዚያ ሲሄድ ይህች 5 መመላለሻ ያላት አይሁድ በጊዜው ከሙሴ ሕግ ጀምሮ እግዚአብሔር ለሙሴ ሕግ ከሰራ ጀምሮ በዚያች መጠመቂያ 2 ነገር ያደርጋሉ። ቦታው የተለያየ ነው። አንደኛው የሚደረገው ለመስዋዕት ወደ መቅደሱ የሚቀርቡ በጎች፣ እንስሳት ይታጠቡበት ነበር። በዚያ ቦታ አንዱ እሱ ነው። ንጹሕ ሆነው ለመስዋዕት ይቀርባሉ ማለት ነው። እየሰማችሁ ነው። ንጹሕ ሆነው መስዋዕት ሆነው ለእግዚአብሔር የሚቀርቡት ለሰው የኃጢአት ስርየት በስጋ የሚያሰጡ መስዋዕቶች በጉ ላሙ እንደ ሀብቱ ብዛት ያውረግም ዋኖስ ብትሆን ያ መስዋዕት የሚሆኑት ወደዚያ ወደ መቅደሱ ሲገቡ ነጽተው ታጥበው ይቀርባሉ። ያው ንጽሕና ግድ ነው። ወደ ቤተ መቅደስ ይገባል። አንደኛው እሱ ነው። ሁለተኛ የታመሙ ሰዎች በብዙ ልዩ ደዌ የተያዙ ሰዎች ተሰብስበው ከሌሊቱ እኩሌታ ሰዓት ላይ በዚያ በውሃው መጠመቂያ ላይ የእግዚአብሔር መልአክ ይወርድና ያናውጸዋል። ያንን ውሃ ያ ማለት ይባርከዋል ማለት ነው። መልአክ እግዚአብሔር ውሃውን እንደባረከው ቀድሞ የገባ አንድ ሰው ይፈወሳል። ቀኑ የሚደረገው ደግሞ ቅዳሜ ነው። በሰንበት አንድ ሰው ቀድሞ የገባ ነው የሚፈወሰው። ያው እንግዲህ እዚያ ብዙ ህመምተኞች ይኖራሉ። ዘመድ ያለው ሰው ያለው አቀሳቅሶ ወደ ውሃው ወደ ተባረከው ውሃ መልአከ እግዚአብሔር ወደ ባረከው ውሃ የገባ ሰው ይፈወስ ነበር እና በዚያ መጠመቂያ ሁለቱ እነዚህ ስራዎች ይሰሩበት ነበር። ጌታችን ስራ የሰራው በዚህ በሚጠበቁት ህሙማን ነው። ብዙ ህሙማን አይነ ስውሮች፣ አንካሳዎች፣ ልምሾዎች፣ ሰውነታቸው የሰለለ ያበጠባቸው፣ ጀርባቸው የጎበጠ በልዩ ልዩ የተያዙ ሰዎች ታይተዋል። ጌታችን በዚያ ሲያልፍ ከነዚያ በተለየ ሁኔታ ደግሞ ውሃው ሲናወስ የእግዚአብሔር መልአክ ውሃውን እንደባረከው ሰው ይገባ ስለነበረ ዘመድ ወገን የሌለው ብቻውን እዚያ በአልጋ ተጣብቆ የሚኖር አንድ ሰው ነበረ። ስሙ አልተገለጠም እና ያ ሰው በታመመ 38 ዓመት ነው። ደጅ እየሰጣ እዚያው ይጠብቃል እግዚአብሔርን ማዳን።
በእውነት ትዕግስት ጥሩ ነው። አሁን ሰው በዚህ ዘመን አንድ ፈተና አለ በሰው ዘንድ ይገርማቸዋል። ምንድነው? አንደኛ ለመዳን ሙሉ እምነት ማጣት። ጸበል ሰው ይገባል። ሙሉ እምነት ከሌለ እግዚአብሔር ጋር ቢገናኙ መዳን አይገኝም። በእምነት ነው። እንደ እምነት ውልድ ነው ጌታ ነው። እንደሱ ነው። እምነት ማጣት አለ። አሁን የዛሬ ዘመን ሰው ጸበል ታሞ ደምሰለበት ተሻለ ወይ በረታ ወይ ሐኪም ታየ ወይ ልጸበል ይባላል እና በብዙ ሰው አንደበት የሚስተማው አይስ የሐኪሙን ባለፈው ሄድኩኝ እንደ ነገሩ አድርገውኛል፣ እስኪ ደግሞ ጸበሉ ልሞክረው ይሰዋል። ልሞክረው አይባልም። እግዚአብሔር ሰው አይንም ሰው ሰምታችሁ አታውቁ? ሰምታችሁ አታውቁ? እስቲ ልሞክረው ይህ ላብራቶሪ አለ። በእምነት አምኜ እድናለሁ ነው ይባላል። አንደኛው እሱ ነው። ከእምነት ባሻገር በራስ ብልጠት የሚገኝ ነገር አለ። አንዱ እሱ ነው። ሁለተኛው ይህ ሰው 38 ዓመት አንድ ቦታ እዚያ እንግዲህ ተመልከት፣ ከታመመ 38 ዓመት ጊዜ ቆይቷል። ሁለተኛው ፈተና ደግሞ ቦታ ማማረጥ እንደ ማለት ነው። ቦታ ማማረጥ እዚህም እዚያም ሰው በሰላበት። ስለዛሬ ሰው ብዙ ሰው የሚፈተነው በጸበል ቦታ ነው። አንዳንዱ ሰው ጸንቶ በእምነት ታግሶ እግዚአብሔርን ተስፋ አድርጎ ልቡን ለእግዚአብሔር ሰጥቶ አንድ ቀን ቢሆን ይፈወሳል። የሚገርመው ሃይማኖት እንኳን በእኛ ቤተክርስቲያን በእኛ ሃይማኖት የሌሉ እንኳን መጥተው ይፈወሳል። ብዙ ሰው ግን ይፈወሳል። እዚህ በጣም ሳምንት ይቆያል። ከዛ በኋላ ደግሞ ይሰማል። ሰምተሃል? ነው እዚህ ከመሬት የሚፈልቅ ይገርማል። የሚፈላ ጸበል የወጣበት እንዲህ አይነት ቦታ አለረተው። አዎ እዚያ ደግሞ ይሄዳል። እምነት ከሌለ ከሰማይ እንዲወርድ አይሆንም። እዚያ ደግሞ አንድ ነገር ደግሞ ሆነ ቦታ ሄደው የሚናሙ የሚባል ቦታ እንደዚህ ሆኖ ደግሞ እዚያ ይሄዳል። እምነት ከሌለ እግዚአብሔር ቤተሰቦች እግዚአብሔር ማዳኑ በልዩ ልዩ ሁኔታ በብዙ ቅዱሳን ቃል ኪዳን ያደርጋል። እምነት ነው ዋና መሰረታዊ ነገርና ቦታ አለማቋረጥ፣ ፋሽን አለማድረግ። አሁን ጸበል እንደ ፋሽን እየሆነ ነው። በሰው ለውጥ ነው። እንደዚያ ሰውን እየተፈተነ ነው። የልቡና እምነት እግዚአብሔርን ማዳን በፍጹም ልብ መቀበል ነው። ያድነው እሱ በኋላ ይዞር ደግሞ ያው ብዙ ሰው አይሆንም እንኳን ጥቂቱ ከሃይማኖቱም ተፈትኖ ወደ ሌላ የሚሄድበት ፈተና አለ። የሚመጣው እምነት ከማጣት የተነሳ ነው እና 38 ዓመት ታሞት ነው ተኝቶ ይታገሳል። ጌታ ሲመጣ አገኘው። ጌታ በህመሙ እንደዘገየ እንደጸናበት ብዙ ጊዜ እንደቆየ አየው ይላል እና ልትድን ትወዳለህ አለው። በፈቃዱ ነው። እምነቱን ለማስመስከር ፈቃዱን ለመጠየቅ ጠየቀው። አዎ ግን ውሃው እንደተናወጠ ወደ ውሃው እንዲያስገባኝ ሰብአ ከመሶበ የታወቅ ላይ ያውርደኒ ወይደኒ ውስተ ምጥማቃት። ውሃው ሲናወጥ ወደ ውሃው አውርዶ የሚጥለኝ ሰው የለኝም ማለት በአካባቢው ማንም ስላልነበረ ባይ ቀደመልኝ። ሌላው ቀድሞኝ የወርድና ይጠመቃል፣ ይፈወሳል። ይህ ሁሉ ሳይነው እዚህ የኖርኩት እኔ ስንገዳገድ ሌላው ሰው ያለው ቀድሞ ይገባል፣ ይፈወሳል። ሌላው ሰው የለኝም ብሎ ነገረው። የሐዘን ንግግር ነው። ለተነዛጋር ብዙ ሰው በማጣት ሰው ሞልቶ ሰው በማጣት የሚቸገር እንኳን ይገርማቸው። ሰው ሞልቶ ሰው ማጣት በጣም አስቸጋሪ ነገር ነው። ሊታከመው የሚያሳክመው እዚያ ቤተሰብ የሚጠይቀው በጣም ብዙ ልፋይላፍ ሰዎች አሉ። ግን ሰውየው ሰው የለኝም ማለት ይረዳው ነው የሌለው ሰው ሞልቷል። ብዙ ሰው በጎረቤት ሰው እያለ እንደው ወገድ እያለው ሲቸገር መደገፍ ማጽናት የሚችሉ ሰዎች እያሉ ተቸግሮ የሚኖር ስንት ሰው አለ መሰለህ በየጎረቤታቸው። እና ሰው እንደማጣት ያለ ችግር የለም። ያው ሀገሪቱ የምታውቁት ነው። የሁሉ አዋቂ እያለ የሁሉ ዶክተር የሁሉ የተማረ በየዓመቱ የሚመረቀው 5000 10,000 ነው። ግን ቤተሰብ ይመሰላል። ከአሁኑ ብዙ ነው። አሁን
ነው። ከ20 ዓመታት በፊት በተጠናው ጥናት የኢትዮጵያ ቤተክርስቲያን ከ500,000 በላይ ካህናት አሏት እና ይሄ ሁሉ እያለ እንደምታውቁት ነው እግዚአብሔር በቸርነቱ ይጎብኛል እና ሰው የለኝም የሚለው ብዙ ነው። ሀገሪቱ ሰው የለኝም ትላለች። ያው እኛም ባለንበት ቤተክርስቲያንም እንደዚያ ነው። ብዙ ሰው እያለ ገና ልመና ላይ ናት። ሰው የለም። ሰው ማለት ሙሉ ሰውነቱን ይዞ የሚኖር ነው እና እንዴት ይሆን ነበረ ልመና ዛሬ በ21ኛው ክፍለ ዘመን የኢትዮጵያ ቤተክርስቲያን 2000 ዓመት የተጠጋ ወንጌል አስተምራ ለሌላው አብነት ሆና ሌላውን የአይን መስህብ ሆና እየሳበች ዛሬ ልመና የምንወጣው እኮ ሰው ስለሌለ እና ሰው ሁሉ እግዚአብሔር ቤተሰቦች ለተቸገረው መነቃነቅ፣ መንቀሳቀስ፣ መፈወስ ለተቻለው ለተሳነው ሰው ለታመመው ረዳት ነው መሆን እና ምዕመናን በዚሁ መቼስ እናንተም ደግሞ አሁን እዚሁ የተተበሰበሳችሁ ልጆቻችሁ ደግሞ በልመና እንዳይኖሩ ቤተክርስቲያን ሰው ትፈልጋለች። እውነተኛ ሰው፣ በሙሉ ልብ የሚኖር ሰው፣ የታመመውን የሚያቀና የሚረዳ ሰው፣ በተቸገረው በኩል የችግር መፍትሄ የሚሆን ሰው ሁሉም ይፈልጋል እና ሰው ለሌላቸው ሰው መሆን ይገባል። አገኘው ጌታችን በእንግዲያ ውስጥ አሁን ተሰውየው ሀሳብ ያድነኛል ብሎ አይደለም እንደዚያ ያለው። መዳን እፈልጋለሁ ግን እዚያ ውሃ ውስጥ የሚከተኝ የለም። መድኃኒቱ ነው የሚያናግረው። የእውቀት ደግሞ ችግርም አስቸጋሪ ነው። መድኃኒቱ እግዚአብሔር ክርስቶስ ራሱ እያነጋገረው እሱ በበፊቱ መድኃኒት ነው ብለናል። ጥሩ ነው፣ ችግር የለም እና ከመድኃኒት ጋር ሆኖ መድኃኒት ማጣቱ ከባድ ነው። መድኃኒቱ እያናገረን ተው ላድናችሁ ሲል የሚያናገረንን አለማወቅም እሱ አንዱ ችግር ነው። መድኃኒቱ እያለ መፍትሄው እያለ እጃችን ላይ ፊታችን ቁጭ ብሎ በራችንን እያንኳኳ እጅ እየመታ እሱን አለመረዳትን አንደኛው ደግሞ ችግር ነው። ብዙዎቻችን በተለይ በሀገራችን የምታውቁት ነው። እንደው 70-80% ቢያንስ ሃይማኖት እግዚአብሔርን የሚያውቅ ነው። ኦርቶዶክሳውያን እንኳን እንግዲህ የምታውቁት ነው። በብዙ ሚሊዮን የምንኖር ነው። በብዙ ሚሊዮን እግዚአብሔር ሩቅ አይደለም። እግዚአብሔር ከኛ የራቀ አይደለም። ብንርቀው እንኳን እግዚአብሔር ቸር ነው እና የምንፈልገውን ያላገኘን ለምን ይመስላችኋል? ቶሎ ያላገኘ ነው። መድኃኒቱ ከእኛ ጋር ሆኖ እኛ ከመድኃኒቱ በጣም ሩቅ እየሆንን ነው። የሰላም አምላክ እግዚአብሔር ነው። የእረፍት ባለቤት እግዚአብሔር ነው። ዘወትር ከፊታችን ሆኖ የማይርቀን እግዚአብሔር ከእኛ ጋር ነው። ግን እግዚአብሔር ከእኛ ጋር ሆኖ እኛ ከዓለም ጋር እየሆንን እንደዚህ ነው። አሁን የሁሉ ሰው ጸልየን ቤተ ክርስቲያናቱ ከልብ የሆነ ሳንማር እንኳን ከልባችን እግዚኦ መሐረነ ክርስቶስ ብንል እኮ እረፍት ይመጣል። እግዚአብሔር ኃይል ይሆነናል። ታውቃላችሁ ጥቂት ሆነው አንድ ሰው እንኳን እረፍት ሰላም ያመጣል ያስገኛል። እና መድኃኒቱ እያነጋገረው ሌላ አላወቀውም ነበር። የሚገርመው አልጋህን ተሸክመህ ተነስተህ ሂድ አለ፣ ፈወሰው። 38 ዓመት የቆየው ሰው በአንዲት ቅጽበት እሱ ያሰበው አብረው ከሚከተሉት ለሆኑ ሰዎችን አዝዞለት በሉ ተከባክባችሁ እዚያ ውሃው መጠበቂያ ላይ ትጥሉታላችሁ እንዲፈወሱ ማንም እንዳይቀር እንዲል ነው የፈለገው። እንደዚህ አይደለም። እግዚአብሔር ቸር ነው። አልጋህን ተሸክመህ ሂድ አለው። በዕለቱ ቅዳሜ ቀን ነው። 38 ዓመት የቆየ ሰው አልጋውን ተሸክሞ በሰው መሃል በእግሮቹ እየተራመደ ወደ ቤቱ ተጓዘ። እንግዲህ በአንድ ጊዜ የደዌ ምልክትም አልተገኘበት፣ የበሽታ ምልክት እና መድኃኒታችን የምናምነው መድኃኒዓለም ኢየሱስ ክርስቶስ እሱን ነው የምናምነው። አሁን 38 ዓመት ቆይቶ አልጋውን ተሸክሞ እንዲሄድ ያደረገው መድኃኒት የኃይል ባለቤት ራሱ መድኃኒት የሆነ ሕይወት፣ ትንሣኤ፣ እረፍት፣ የሕይወታችን ብርሃን ክርስቶስ ነው
እንደዚህ ነው። እንዲህ ካደረገ በኋላ ሰው ብዙ ስለነበረ በአካባቢው ሲመላለሱ የነበሩት የሚከተሉት በጣም ብዛት ስላላቸው አላየው የዳነው የተፈወሰው ሰው በፊት የሚያናገረው መድኃኒት አለማወቅ፣ አሁን ደግሞ አዳነው። ካዳነው በኋላ እንዴት አልጋን ተሸክመ በሰንበት ትሄዳለህ? ምኑ ደግሞ ምቀኞች መጡ። ምቀኞች መጡ። አይሁድ ናቸው። ትምህርት ያውቃሉ። ስለ ክርስቶስ ስለ መሲሁ መምጣት ብዙ አስተምረዋል፣ ብዙ ሰብከዋል፣ ብዙ ኦሪት አንብበዋል። በመቅደሱ በየምኩራቡ በየሳምንቱ በየዕለቱ ብዙ የኦሪት ጥቅሎችን የነቢያትን መጻሕፍት ሲተረጉሙ የኖሩ ሰዎች ናቸው። ማናዳለ በሰንበት አይቻልም አሉ። የመሲሁ መምጣት አላወቁ። የታመመው ሰው ቀድሟቸው ጤነኛ የመሰሉ ሰዎች ታመሙ። የታመመው ሲፈወስ ጤነኛ የመሰላቸው ሰዎች ታመሙ። ማንም የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ እና ቅዱስ ዮሐንስ አፈወርቅ ምኩራብ አደረት ጸምረ ቤተ ክርስቲያን አስመጥቶ ምኩራብ አይሁድ ፈሪሳውያን ጸም ግምጃ ፈተኑ። የፈተኑትን ግምጃ ግን እነሱ ሳይለብሱት ከሕዝብ ከአሕዛብ የተሰበሰበችው ቤተ ክርስቲያን ተጎናጸፈችው ይላል። ፈትል ለብሶ ፈትሎ አለመልበስ፣ መጎናጸፊያ ሰርቶ አለመልበስ በጣም ከባድ ነው። አይሁድ ትንቢቱን ተናገሩ፣ መጻሕፍቱን አነበቡ፣ ሥርዓቱን ሁሉ ጠበቁ፣ እውቀቱን አወቁ። ግን ሳይለብሱት ሳይጎናጸፉት ቀሩ። እግዚአብሔር ጋር እግዚአብሔርን ፍለጋ መጥቶ እግዚአብሔርን አለማግኘት አስቸጋሪ ነው በጣም። ምን ሆነን ነው ግን? አሁን የብዙ ሰው ጥያቄ እንዴት መሰላችሁ? እጸልያለሁ ግን ጸሎቴ ሳላስበው ያልቅብኛል፣ ልቡናዬ ይበታተንብኛል። ደግሞ አንድ ቀን ጸልዬ ደግሞ ሌላ ጊዜ ደግሞ ሰድፋለሁ፣ ስጋዬ ያደክመኛል። በተለይ ጸሎትና ልቡና አለመገናኘት የአሁኑ ዘመን ፈተና ነው። ለምንድን ነው እንደዚህ የሆነው? እንደዚህ የሆነው ስለ ሁለት ነገር ነው። አንደኛ ስለ አለመብሰላችን፣ ሁለተኛ ደግሞ የመንፈሳዊን ዓላማ አለማድረጋችን ነው። እስቲ ጥያቄ ልጠይቃችሁ። አሁን ሰው ሲበላ ይረሳዋል? ስትበሉ ምትረሱ ስትጃት ነው። ስትበሉ ረስታችሁት ምግቡን ረስታችሁ ብልክ የምትሉ ሰው እስቲ አለ የለም? እሺ ስትበሉ ልባችሁ ተመጣጥኖ ምግቡ ሳታስቡትን ያልቀባችሁ አለ? ሁሉንም ይረሳል እግዚአብሔር ሰው አለው። ሕፃናት እየተጨጥለው የሆነ እነሱ ንጹሐን ናቸው ታድለው ምግቡን ሆዱን የሚረሳል። አሁን ከዚህ እንሄዳችሁ ሻይ አሁን ወንዶች እነሱ ከዚህ እናቶቼ ነው ከዚያ ላይ ሻይ አፍልተው ቁርሱን አቅርበውላችሁ ወይ ቁርስ ወይ ሻዩ ወይ ዳቦውን ምግቡን ተረሱታላችሁ። ልባችሁ ተበታትኖ ምግቡን ረስታችሁ ትሄዳላችሁ ከቤት ወጣችሁ። እንደዚህ ገጥሟቸው ያውቃል? ሴቶች ወንዶች እንደዚህ ያለው ያውቃሉ? ረስተውት ምግቡ አቤት እንደዚህ ማመች ሰው ለሆኑ በጣም ብልጥ ነው። በጣም ብልጥ ይገርማል። እና ምንድን ነው አይሁድ ያልተገነዘቡት እሱ ነው። እውቀቱ አላቸው፣ ግን የሚያስቡት ስጋዊ ነገር ነበር የሚያስቡት በእነሱ እውቀት እንጂ በእግዚአብሔር ዓላማ አልነበረም። እና ዮሐንስ አፈወርቅ ያለው አይሁድ ግምጃ ፈትለው ቤተክርስቲያን ለበሰች በኋላ ምኩራብ አጸረት ወይነ ምኩራብ አይሁድ የወይን ጠጅ ጠመቁ፣ አሕዛብ ከወይኑ ጠጅ ጠጥተው ረኩ። ያልጠመቁት ጠጡት፣ ያልፈተኑት ያልሰሩት ደመቁበት። እንዳክቲ ያቅረ የሰደፈ ምኩራብ አይሁድ ሰደፋን ዕንቁ የምትወልደውን ገዛች። ቤተ ክርስቲያን ግን ዕንቁን ተቀበለችው፣ በዕንቁ ብርሃንነት ትኖራለች።
ስለ ዕንቁ ትንቢት ተናገሩ፣ ግን በብርሃኑ ሳይጠቀሙ በወርቅነቱ ሳይደምቁበት ኖሩ፣ ሳይጠቀሙ ቀሩ። እና እንደዚያ ነው የሚለው። አይሁድ ወይን ተከሉ፣ ወይን ተክለው እሾሁ በእነሱ ዘንድ ቀረ፣ ሌሎቹ ግን ዘለላውን ዘቅመው ተመገቡ። አይሁድ አንሳት ለምን እንዲህ ያደርጋሉ? ሰውየው ማን ያዳነ ሲል አላወቀው ሲያድነው ሲያነጋግረው አላወቀው። አሁንም ከዳነ ከፈወሰው በኋላ እሱ 38 ዓመት ቆይቶ የፈወሰው እንዴት ይረሳዋል? እንዴት እግዚአብሔር በማይጸን የጠበቀውን እግዚአብሔር እንዴት ሰው በእንጀራ ይለውጠዋል? እንዴት በዓለም ይለውጠዋል? በሕይወት አንዲት ነገር ሳያጎል የሚጠብቀውን እረኛ እንዴት ለጥቂት ሰዓት ጸሎት ለልመና ጊዜ ያጣለታል? ሰው እንዴት ይተኛል የሚጠብቀውን እግዚአብሔር ሳይፈራው? አለማወቅ ማለት እሱ ነው። አለማወቅ፣ እሱን አለመረዳት። እግዚአብሔር ይጠብቀን በቸርነቱ። እንዴት ጊዜ የሰጠን እግዚአብሔር ጊዜ አጣሁ እንላለን ለእግዚአብሔር። ሰው አሁን ይላል ወደው አሁን መቼስ የመንግስት ሰራተኞች የሚፈተኑበት ጊዜ ማጣት ነው። ለጸሎት ጊዜ ያጣሉ፣ ለቁርባን ጊዜ ያጣሉ፣ ካህን አባት ለማነጋገር ጊዜ ያጣሉ፣ ቤተ እግዚአብሔር ለመድረስ ጊዜ ያጣሉ፣ ጠዋት ማታ ለመስታለም ጊዜ ያጣሉ፣ ለሻይ ጊዜ ያጡ፣ ልብስ ለመልበስ ጊዜ ያጡ፣ ለመኳኳል ጊዜ ያጡ፣ ቤታቸው ለማስዋብ ጊዜ ያጡ። አጣችሁ ታውቃላችሁ? ለዚህ ልብሳቸው ለማጠብ ጊዜ ያጡ። ጊዜ የሰጠ እግዚአብሔርን እንዴት ጊዜ አጣሁ ብለን እንረሳዋለን? እና አስቡበት። ዓለም ወደ ክፋት እየሄደ ክፋት እየጠነከረ የሰው ልቡና ከእግዚአብሔር እየራቀ እግዚአብሔርን መፍራት ከሰው ልቡና እየታጠበ እየጠራ ሰውን ማክበር ሰውን መፍራት ከትውልድ አይምሮ እየታጠበ ነው። ይህ ዋናውና መሰረታዊ ምክንያቱ ለእግዚአብሔር ጊዜ አለመስጠት፣ ልቡናን ለእግዚአብሔር አለመስጠት። የሁሉ ባለቤት የሆነ እግዚአብሔር እንዴት እንረሳዋለን? አድኖ ፈውሶ የሁሉ አድንቆ እግዚአብሔር እንኳን እኮ ከሰማያት ወርዶ የማይታየው ታይቶ የማይዳሰሰው ተዳስሶ የሁሉ ባለቤት የሰው እጆችን የፈጠረ በሰው እጅ በጥፊ ተመቶ ስለኛ እኮ ያደረገ ሱራፌል ኪሩቤል ፈርተው ተንቀጥቅጠው የሚሰግዱለት እግዚአብሔር በነገስታት በአሕዛብ ፊት ቆሞ ለእኛ ሲል ሰማይን በከዋክብት ምድሩን በጽጌያት የሚያስውብ የሚያስጌጥ እግዚአብሔር ክርስቶስ በሥጋ ልብሱን ተገፎ ስለኛ ዓለምን በጥዑም ነገር የሞላት ራሱ ሕይወት ነው የሚኖርላት እርሱ ሊጠጣው አጥቶ ለምኖ መራራ ሞት ጠጥቶ ስለኛ እግዚአብሔር ይህን ሁሉ ስለኛ የማይሞተው ስለኛ ሞተ ዘኢይመውት ከመ ያሕይዮ ለሙታን የማይሞተው ሙታንን ያድናቸው ዘንድ ሞተ። የማይሞተው ሞተ ለኛ። ታዲያ እኛ ለእግዚአብሔር እንዴት ጊዜ ይጠፋል? እንዴት እንረሳዋለን? አትርሱ። ምግብ ማትረሱ፣ ልብስ ማትረሱ፣ ቤታችሁን የዓለማዊ ቤታችሁን ማትረሱ፣ የዓለማዊ የሥራ ቦታችሁን ማትረሱ፣ የዓለም ገንዘባችሁን ማትረሱ የዘላለም አባት እግዚአብሔርን እንዴት ለምን ትረሳላችሁ? ያዳናችሁን እንዴት ትረሱታላችሁ? እና ጥንቃቄ ያስፈልጋል። እግዚአብሔር ቤተሰቦች፣ እግዚአብሔር ከሁላችን ጋር ይሁን። እና እንደዚህ ያለ አይሁድ እንግዲህ ተሰብስበው መጥተው ኢየሱስ እንደሆነ በኋላ አገኘው፣ በኩራብ ላይ አገኘው የተፈወሰው። የሚገርመው የሰውዬ ደግሞ በጣም እችስ የሰው ክፋቱ ከአይጣ ላይ ድረስ ነው። ከባድ ነው። አገኘውና ምኩራብ ላይ አንተ ሰው አለ ያዳንሁ እኔ ነኝ የታብስ ዳግም በብዝ ከዚህ የሚከፋ እንዳያገኝ ከዚህ በኋላ ኃጢአት እንዳትሰራ ነው። ከዚህ በኋላ ኃጢአት እንዳትሰራ አሁን አለኝ ያለው ከዚህ በኋላ ኃጢአት ምስተራ የከፋ ነገር ይገጥማል አለ። እሺ ይገርመው በኋላ ክርስቶስ ሲሰቀል ግን ከነገስታቱ ፊት ሲቀር በመጀመሪያ ጊዜ በጥፊ የመታው ክርስቶስን ይሄ ሰው ነበረ ይላል ምሳሌ ያዳነው እና ታሞ የተነሳ ፈጣሪውን ረሳ ይላል። ያደረችን ሰው ውበት ውለታ
አለማሰብ ክፋት ነው። መዘንጋት፣ መርሳት። አሁን ሰው በጣም ተአማኒነት እየጎደለው ያደረገለት ያበላው የደገፈው በሆነ ጊዜ አይዞ ያለው ያበረታው የመጀመሪያ ወዳጁ የመጀመሪያ ጠላቱ የሚሆንበት ብዙ ሰው አለ በዓለም። እንደዚህ ነው አለ። ወዳጁ ያቀረበው ብዙ ዋጋ የከፈለለት ጠላቱ የሆነ በጥፍ ቀድሞ ይመጣዋል። ከጠላት የሚቀድም ጠላት ነው። እንደዚህ አለ። አሁን ኢትዮጵያ ለኢትዮጵያውያን ለሌላው ውስጥ ምን አጠፋች ነበረ? ግን ወዳጆቿ ቤተክርስቲያንም እንደዚህ አለ። ሳትገፋ የተቀበለቻቸው እጇን ዘርግታ ቤት የሆነቻቸው በፊደሏ በእውቀቷ ትምህርት የሆነቻቸው ዛሬ ተመልሰው እንደገና ጠላት ሆኑበት እና እንደዚያ ነው። የመጀመሪያ ወዳጅ ጠላት ይሆናል። ይሁን የሰው ጸባይ ነው። አይሁድን በኋላ አስተማራቸው። እንዴት እንደዚህ ታደርጋለህ? በሰንበት የማይሆን ነገር አሉ። አይ አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ አላቸው። ስለ ምስጢረ ሥላሴ ጥቂት ነገር እንማማርና እንጨርሳለን። መዳረሻቸው አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ። እስቲ በሉ ሁላችሁ ጨርሰናል። አባቴ ይሰራል፣ እኔም እሰራለሁ። ይህን የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ሌላ ብሏል። ወበከመ አብ ያህይዎሙ ለሙታን፣ አብ ለሙታን ሕይወት ሰጥቶ እንደሚያስነሳቸው ከማሁ ወልድኒ ለዘፈቀደ ያህዩ፣ ወልድም የወደደውን እንደ አብ ይሰራል ይላል። አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እንዲሁ እሰራለሁ። ወልድ ለብቻው ብቻውን የሚያደርገው ነገር የለም። ከአብ ያየውን አብ የሚሰራውን ያንኑ ስራ ይሰራል እንጂ ይላል። ይህ ሃይማኖታችን ነው፣ የምናምነው ነው። ወልድ ከሰማያት ወርዶ የማዳኑን ስራ ሲሰራ በተለየ አካል ውስጡ በደረጃነቱ ይሁን እንጂ የአብ የመንፈስ ቅዱስ አንድነት የማዳን ስራ ፈቃድ ከወልድ ዘንድ አለ። ፈቃዳቸው የማዳን ስልጣናቸው የጌትነት ኃይላቸው አንድ ነው፣ አንድ ነው። ወልድ በተለየ አካሉ ቢገለጥም በአብ በመንፈስ ቅዱስ በእርሱ በሦስቱ አንዲት ፈቃድ ነው የተገለጠው። በአዲስ ፈቃድ ነው የተገለጠው። ቅዱስ ሳዊሮስ በ875-76 ዓመተ ምህረት ገደማ የነበረ በግብፅ የነበረ አንድ ሊቅ አለ እና በድርሳኑ ስለ ምስጢረ ሥላሴ በሁለት ምሳሌዎች አስተምሯል። እኛ ሥላሴ አንድም ሦስትም ስንል ወይም ሥላሴ በስም አብ ወልድ መንፈስ ቅዱስ በአካል ሶስት በስም ሶስት በባህሪ ግን አንድ ስልጣን፣ አንድ መለኮት፣ አንድ ጌትነት፣ አንድ ፈቃድ፣ አንድ ግዛት፣ አንድ ስምረት፣ አንዲት መንግስት ብለን እናምናለን። ይህንን ሲያስተምር ከጥንት እግዚአብሔር ራሱ ከተናገረው ምሳሌ ነስቶ ያስተምራል። አንደኛው ልንገራችሁ። ቅዱስ እግዚአብሔር ስለ አንድነት ስለ ሶስትነቱ የገለጠ እሱ ነው። መጀመሪያ በቃል ነው የገለጠው፣ በኋላ ደግሞ በአካል እሱ ራሱ ተገልጧል። እግዚአብሔር አለ ንግበር ሰብአ በአርአያነ ወበአምሳሊነ፣ ይህንን ይተረጉሟል ለምስጢረ ሥላሴ። እግዚአብሔር ሰውን በምሳሌያችን እንደ መልካችን እንፍጠር አለ። እግዚአብሔርን ሰውን በምሳሌያችን በመልካችን እንደ ምሳሌያችን ምን እንበል እንፍጠር አለ ይላል። እንደምታውቁት እግዚአብሔርን የሚመስለው ፍጥረት የለም። ግን እግዚአብሔርን ሰውን በመልካችን ለምሳሌያችን እንፍጠር አለ። የእግዚአብሔር መልኩ ሰው ነው። የእግዚአብሔር ምሳሌው ሰው ነው። ይህንን ምን ይላል? የእግዚአብሔር መልኩ ዘላለማዊነት ነው፣ ቸርነት ነው፣ ሕያውነት ነው። እግዚአብሔር መልኩ ቅዱስነት ነው፣ ንጹሐ ባሕርይነት ነው ይልና ምሳሌው ግን የሰው ነፍስ ናት ይላል። ለሥላሴ ምሳሌ ሆና ትነገራለች። ይህንን ያስተማረ ራሱ እግዚአብሔር ራሱ እግዚአብሔር። ነፍስ ሶስት ነገሮች አሏት፣ ሶስት ግብራት አሏት። በባሕርይዋ አንድ ናት ነፍስ። እግዚአብሔር ሰውን ከአራቱ ባሕርያተ ሥጋ አምስተኛ ባሕርየ ነፍስ። የነፍስ ባሕርይዋ አንድ ሲሆን ግብራት ስራዎቿ ሶስት ናቸው። ግን ሶስት ነፍስ አትባልም። ለምሳሌ በነፍስ ልባዊነት አለ፣ ልብ
እግዚአብሔር የተናገረው የገለጠልን እምነታችን ሃይማኖታችን ነው። ነባቢነት አለ፣ ቃልነት። ሶስተኛ ሕያውነት እስትንፋስነት አለ። የነፍስ ልባዊነት ልብ ከአካል ከስጋ ልብ ጋር ተዋህዶ የልብነት ስራን ይሰራል። የነፍስ ቃልነት ከአካል ቃል ወይም ከልሳን ካንደበት ጋር ሆኖ የቃልነት ስራውን ይሰራል። የነፍስ እስትንፋስነት ከአካለ ስጋ ጋር ሆኖ ስራውን ይሰራል። በስጋ ነፍስ ስግው ሆና ማለት ተዋህዳ። አሁን ነፍስ ልብ አላት፣ ለባዊነት ነባቢነት ቃልነት አላት፣ እስትንፋስነት ወይም ሕይወትነት አላት። አንድ ጥያቄ ልጠይቃችሁ። ይህንን ተረጉሞ ቅዱስ ጳውሎስ እስመ ነፍስ ትምህር ሥላሴ፣ ነፍስ የሥላሴን አንድነት ሦስትነት ትገልጣለች፣ ታስተምራለች ይላል። ለሰዎቹ የምጠይቃቸው አሁን ሌላው እንደዚህ ጥያቄ አሁን እግዚአብሔር አንድም ሦስትም ማለት እንዴት ይሆናል ይላል። አንድ ሁለተኛ ሦስት አካላት ሦስት ስም ከሆነ ደግሞ እንዴት ሆኖ አንድ አምላክ ሊሆን ይችላል ብሎ ይጠይቃል። ጥሩ ነው መጠየቅ፣ አይከለከልም አይከለከልም። አንደኛ በመጽሐፍ፣ ሁለት ደግሞ በተፈጥሮ እንነግራቸዋለን። ለምሳሌ ነፍስ ልብ፣ ቃል፣ እስትንፋስ አላት። የትኛው ይበልጣል? የትኛው ይቀድማል? እግዚአብሔር ሰዎች እየሰማችሁ ይሆን? የትኛው ይቀድማል? የትኛው ይበልጣል? ከልብ፣ ከቃል፣ ከእስትንፋስ እስኪ አስቡ። አንደኛው ጥያቄ እሱ ነው። የትኛው ይቀድማል? የትኛው ይበልጣል? አንድ ሁለተኛ አንዱ ያለ አንዱ ብቻውን መኖር ይችላል ወይ? ሶስተኛ ጥያቄ ነፍስ ለባዊነት፣ ቃልነት፣ ነባቢነት፣ እስትንፋስነት ካላት ሶስት ነፍስ ናት ወይስ አንዲት ነፍስ ናት? ይህንን መጠየቅ። ስንት ነፍስ ነው ያለ ሰው? አቤት ስንት ነፍስ? አንድ ነፍስ። አይ ሶስት ነው ብትልስ? ልብ አለ፣ ቃል አለ፣ እስትንፋስ አለ። ሶስት ነው አንድ ነፍስ ነው? አቤት አይ ሶስት ነው። አንዲት ነፍስ ናት። ግን ስንት ነገሮች አሏት? ሶስት ነገሮች አሏት። እነዚህ አይነጣጠሉም፣ አይከፋፈሉም፣ አይቀዳደሉም፣ አይበላለጡም። ከልብ ቃል አይበልጥም፣ አይቀድምም። ከእስትንፋስም አይበልጥም፣ አይቀድምም። ሶስቱም በተመሳሳይ መበላለጥ መከፈልም የለባቸውም፣ አይቻልም። እንደዚያ ይህንን ከፍሎ ማሳየት ነው እንግዲህ እሱ ነው። አብ ወልድ መንፈስ ቅዱስ አንድ እግዚአብሔር፣ በእግዚአብሔርነት በፈጣሪነት አንድ ነው ስንል ሶስቱ አካላት አይቀዳደሙም፣ አይጠቀለሉም፣ አይከፈሉም። የቃል የልብ የእስትንፋስ ሶስትነት አንዲትን ነፍስ አይከፍላትም። የአብ የወልድ የመንፈስ ቅዱስ የአካል የስም ሶስትነት ባህሪያቸውን ጌትነታቸውን አይከፍልም። አካላቸውንም ደግሞ አይጠቀልልም። አንድነታቸው አካላቸውን አይጠቀልልም። አካል ስላለ ስም አለ። በግን በሌላው እንዲህ በሚጠይቁ ሰዎች መጽሐፍም አለ ቦታው ስላለው ሰዎች አንደኛ እሱ ነው። ሁለተኛ በኋላ ዘመን የተነሳ በዚህ በቅዱስ ጳውሎስ ዘስሙናይ ዘመን የተነሳ አንድ ሊቅ ምን ይላል? የሥላሴ አንድነት ሶስትነት ስንል እንደ ዓለም ቁጥር እያልን አይደለም ይላል። እንደ ዓለም ቁጥር እያልን አይደለም። አንድ ይሄዳል። ሁለተኛ ይህን አንድነት ሶስትነት ለመረዳት የተቸገሩ ሰዎች ምን ይላል? አንድ ማለት ምን ማለት ነው? እስቲ አስረዳኝ ብሎ ይጠይቃል። አንድ ማለት ምን ማለት ነው? አንድ ማለት ምንድን ነው? አንድ ማለት በእንግሊዝኛው ነጠላ ማለት አይደለም። እግዚአብሔር ሰዎች አንድ ማለት እንደዚያ አንድነት ሶስትነት ያላቸው አንድነት አለ በፍጥረት ይላል ያስተምራል። የሥላሴ የፀሐይ ሶስትነት አላት፣ ግን አንድ ናት። አንድ ፀሐይ እንላለን፣ በውስጧ ግን ሶስትነት አለ። የነፍስም ሶስትነት አለ፣ ግን አንድ እንላለን። እና አንድ ማለት ምን ማለት ነው? አንድን ማብራራት በተርኮ ጊዜው ስላልሆነ መጠየቅ ምን ማለት ነው? አንድ ማለት ለምሳሌ የሥላሴ አንድነት ሶስትነት ስንል የዓለም ቁጥር ከመፈጠሩ ቀድሞ የነበረ አንድነት ሶስትነት ነው። እየሰማችሁ ማለት እኛ አሁን 1 2 3 ብንል የተፈጠረ ቁጥር ነው የምንጠራው። ዓለም የስሉስ
ቅዱስ ግን እንደዚህ አይደለም። እግዚአብሔር ቅድመ ዘመን ነው። ከዘመናት በፊት ከቀመር ከቁጥር በፊት ከተገለጠው ከሚታየው ከማይታየው ዓለም በፊት ነው። ያ ማለት ቁጥርን የፈጠረ እግዚአብሔር በቁጥር መረዳት ወይም በዓለም ቀመር ቁጥር መረዳት አይቻልም። እንደዚህ አይሆንም። እንደዚህ አንድም ስንል በዓለም ቀመር ለመረዳት አይሆንም። ሶስትም ስንል በዓለም ቀመር ለመረዳት አይደለም እና ሶስትነት ያለበት አንድነት አለ ማለት ነው። ሁለተኛው ምሳሌ ንገራችሁ ቅዱስ ሳዊሮስ ያስተማረበት ነው። የሥላሴ አንድነት ሶስትነት ራሱ እግዚአብሔር በተናገረው ተገልጾ ይታወቃል ይልና ጌታ በወንጌል ማቴዎስ 12 ላይ እኔ በእግዚአብሔር ጣት አጋንንትን አወጣለሁ ይልና ጣት የምትለው ሶስትነትን የምታስተምር ናት ይላል። እስቲ ጣታችሁ ላይ ሁላችሁ በአንዲቱ ጣታችሁ ላይ ቶሎ ቶሎ ረፍቶባቸው ጣታችሁ ላይ ቶሎ በሉ እንጂ ለምን እንደምትተከቱት የስተትና ላይ ቶሎ እያያችሁ ነው። አንዲቱን ጣት ስታዩት ስንት ነገር አላት? ስንት ክፍል አላት? ስንት ጣት ትባላለች? አይ ሶስት ጣት አላተው እንዴት እንግባባሽ? ስንት ነገር አላት? ስንት ጣት? አረ ሶስት ጣት ነው። ቁጥር ውስጥ 1 2 3 እና እንዴት አድርጋችሁ ነው አንድ ያመጣችሁ? አንድ ሲደመር አንድ ስንት ነው? በዓለም ቀመራው ለምሳሌ በእናንተ በሂሳብ ስሌት አንድ ሲደመር ዋን ፕላስ ብሎ 3 ጊዜ አንድ ሲደመር ስንት ይሆናል? በእናንተ ቁጥር እንደዛ ነው። ጣታችሁን እስቲ 1 2 3 ስንት ጣት? አንድ ጣት ይላል። ይህቺ ሥላሴን የምታስተምር ናት ይላል። በተፈጥሮ የምታስተምር የምትሰብክ ናት እና እስከ ክርስቶስ ሰው መሆን ድረስ ይተረጉማታል። መውለድ እስከ ክርስቶስ ሰው መሆን ድረስ አንድ አንዷ በአብ ይመሰላል፣ ሁለተኛ በወልድ፣ ሶስት በመንፈስ ቅዱስ ይልና ጥፍር የወጣባት የወልድ ምሳሌ ናት ይላል። የወጣባት ጥፍር ከስንቱ ነው የሚገኘው? ለምሳሌ አንጓዎች አሏለን። በየመሃሉ ጥፍር ያላችሁ ሰዎች አላችሁ ይላል አላችሁ ብዙ ለእናንተ አሁን ይባላል። በየመሃሉ ጥፍር ያለው ጣት አለ የለም? እና ይህች ከሶስቱ ክፍላት አንዷ ክፍል ጥፍር መኖሯ በኋላ ዘመን የአብ አካላዊ ቃል ክርስቶስ ቃል ሰው ለመሆኑ ነው ምሳሌ ነው ብሎ ያስተምራል። ስንት ጣት? አንድ። ስንት አንጓ? 3 እና ያለን አንድ ጣት ብለን እናምናለን። ይህች የምታስተምር ናት። ሰው የእግዚአብሔር ምሳሌ ነው። እግዚአብሔር የሚታወቅበት ምሳሌ ነው። ራሱ እግዚአብሔር ተናግሯል። አብ ወልድ መንፈስ ቅዱስ አንድ እግዚአብሔር በጌትነት ይህን ዓለም በመፍጠር በመጠበቅ በመመገብ በማዳን በስልጣን በማሳለፍ ይህንን ዓለም በባለቤትነት አንድ እግዚአብሔር ነው። አምላካችን እግዚአብሔር አንድ ነው። በአካላት ግን ሶስት። ያ ማለት የልብ የቃል የእስትንፋስ ሦስትነት የነፍስን አንድነት እንደማይከብረው ሁሉ የፀሐይ የብርሃኗ የክበቧ የሙቀቷ ሦስትነት ሶስት ፀሐይ እንደማያስተኛት ሁሉ ይህ የአብ የወልድ የመንፈስ ቅዱስ የአካላት ሦስትነት አንድነታቸውን አይከፍልም። አንድነታቸው ሦስትነታቸውን አካላትን አይጠቀልሉም። በአካላት በስም ሶስት ቢሆኑ መበላለጥ መቀዳደል የለም። ከፀሐይ ከክበቡ ከብርሃኑ ከሙቀቱ የኛው ይቀድማል መባል ስለማይሆን እና ምናምነው ሃይማኖታችን እሱ ነው። ከዓለም ቀመር ልዩ ነው። ከዓለም ቀመር አሁን መገለጫ ስለሆነ እንናገራለን እንጂ አሁን ይሄ ቁጥር ሲያል ሥላሴ በመንግስቱ ለዘላለም ጸንቶ ይኖራል። ቀመር ያልፋል። ዓለም ሲያልፋው ቁጥር ሁሉ ነው የሚያልፈው። ያን ጊዜ እግዚአብሔር በመንግስቱ ጸንቶ ይኖራል። በአንድነት በሶስትነቱ ቁጥር ሳይፈጠር እግዚአብሔር በመንግስቱ ነበር፣ አሁንም ባለ ለዘላለም ጸንቶ ይኖራል። ያስተማረን እግዚአብሔር ክብር ምስጋና ይድረሰው። መድኃኒት ሆኖ ተገልጦልን ልጆቹ ያደረገን በደሙ ፈሳሽነት በሥጋው መስዋዕትነት የተቤዠን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ በባሕርይ ሕይወቱ ከመንፈስ ቅዱስ በማትለይ ጌትነቱ ክብር ምስጋና ይድረሰው። ምስጋና ይሁን ለአምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬ ዘወትርም ለዘላለም